ካምባራማ እንደዚህ አንራራቅ እናቴ እንዴ ያው በጭራሽ ናት ተጠፋፋን እንኳን በጣም ስንት ጊዜያችን በጣም አንቺ ጋር የሆነ ብዙ ነገር እንተዋወቃለን የልባችንን ምናምን ስለምናወራ ሰላም ሰላም እንዴት ናችሁ ወደ ዳጊ ቤተሰቦች እንዴት ናችሁ የፍቅር የዳጊ ቤተሰቦች ናችሁልን እንግዲህ ላስተዋውቃችሁ ታስተዋውቂያችኋለሽ አስተዋውቃችሁ እሺ እንግዲህ ራስሽ አስተዋውቂ አባን ተጀምር የዛሬዋ እማ እንግዲህ ማክቤስ ትባላለች ያው ብዙዎቻችሁ ታቋታላችሁ በስራዎቿ ከመቃብር በላይ ስራ አይሰራሽ ብዙ ስራዎቿ ስንት ላይ አፍላ ፍቅር ላይም ታቋታላችሁ የተለያዩ ቲክቶክ ምናምን ላይም ሶሻል ሚዲያ ላይ ብቻ አለች እና ከዛ በተጨማሪ ደግሞ በምን ስራ ሜካፕ አርቲስት ናት በዛው ስንት አርቲስቶቻችንን ሰው ያስመሰለቻቸው እዚህ ጋር የምታያት ልጅ ናት እና ዛሬ አዲስ ስራ ይዤ መጥቻለሁና እንግዲህ ፍቅርዬን እንደምታቋት ቶሎ ነው የምትናደደው እኔም ባለፈው ተናደጂ አኩርፊያት ምናምን የደረሰብኝ ነገር ታውቃላችሁ እና አሁን አገግሜ ደህና ነኝ አሁን ባዛው እግዚአብሔር ይመስገን ደህና ነኝ እና ሲሻለኝ ያው ተንኮል ማሰብ ጀምሬያለሁ እና ትላንትና ኦሬዲ አይታችኋል ቪዲዮ የተለቀቀው የበዓል ልብስ ለብሰን ምናምን በጣም ሰላም እንደሆነ ሁሉ ነገር አይታችኋልና አትገምትም ብዬ ስላሰብኩኝ ዛሬ እሷን ፕራንክ ላረጋት አስቤያለሁና ታውቃታለች መሰለኝ ታውቃለች እና የኔ ጓደኛ ናት ብዬ ነው ማክቤዝን ያማመጣት እና ከማክቤዝ ጋር የተለያየ ይሄ ለየት ያሉ ነገሮች እናረጋለን እሷ ፊትና ምን ይሰማታል የሚለውን ነገር አብረን እናያለን ብዬ ተስፋ አረጋለሁ ግን ምን ይሰማት ይመስልሻል ለምንድን ነው የጨበጥሽ? ኢንትሮዲዩስ ስላደረከኝ ነው። እና ምን ፀሐይ እንትን አለሽ? ያው የምትናደድ ይመስለኛል ስገምት የምትናደድ ይመስለኛል። ቼክም ላታረገም ይችላል። አይ ኖ ትናደዳለች። የምር ትናደዳለች። እኔ አትናደድም አልኩ። ትናደዳለች አልኩ። አትናደድ። እሺ ከተናደደች እኔ ምን ልቀጣ? ካናደድናት ሰው ምን ይቀጣል? እሺ ተጋብዘኛለች ባትናደድም ይጋብዝሻለሁ እና ቤተሰቦቻችን ይጋብዘኛል ባትናደድም ይጋብዘኛል ዛሬ ይጋብዛለሁ እና ዛሬ በቃ ልናቃጥላት ነው አቅጄ ነው የመጣሁት በቃ እውነት እግሬን ታመሜ ቤት ውስጥ በነበርኩበት ሰዓት በቃ ተንኮል ለመስራት አለመቻሌ ነበር እያናደደኝ ነበር በቃ የሆነ ነገር ሸር ለመስራት መውጣት አቃተኝ መራመድ ጭራሽ በዶሮ ነው ሊሙርት ይሻለሽ ዶሮ እንዲያረጉ አይተሽዋላ ቪዲዮ ዶሮ ምናምን አድርገው ሙድ ያዙ ሐሳብ አይደለም የኔ ቆንጆ ኧረ አትፍሪ እኔ ሐሳብ አይደለም እሺ ደግሞ ይፈሯታል ሴቶች ምን ለምን ይፈሯት ትመታቸዋለች ቶሎ ስለምትናደድ ጉልበተኛ ናታ ጉልበቴ እግዚአብሔር ነው ሰማሽ ፍቅር አጉልበትሽ አትመኝ እና ዛሬ እንግዲህ ተገናኝተናል እኔና እሷ እየመጣች ነው ምንም የምታውቀው ነገር የለም ጓደኛዬ ናት ብዬ አስተዋውቃታለሁ ከዛ በኋላ ከሷ ጋር ያልተለመዱ ነገሮችን በማድረግ እሷን ማቃጠል ነው የያዝነው እንግዲህ ሁላችሁም ይሄን ቪዲዮ ስታዩ እስከ መጨረሻው ዩቲዩባችንን ሰብስክራይብ ያደርጋችሁ 20 ሺህ ልንገባ ኦሬዲ ገባን በቃ ትንሽ ነው የቀረንና ሁላችሁም ሰብስክራይብ ያደርጋችሁ ፋሚሊያችን ሁኑ ዩቲዩብ አለሽ እንዴ አዲስ ከፍቻለሁ እኔም በአዳዲስ በቆንጆ ቪዲዮዎች እመጣለሁ ከስራ ያስቀምጡላችኋል የኔ ቻናል እና ሰብስክራይብ አድርጉ በሷም ዩቲዩብ የገባችሁ ሰብስክራይብ አድርጉ በጣም አሪፍ ነገር ትውልድ የሚያንጽ ነገር መስራል እና ቤተሰቦቻችን በቃ እንግዲህ ፍቅር መታ እስክትንጨራጨር ድረስ የትም እንዳትሄዱ ፍቅር መታ እስክታብድ ድረስ ካሜራችንን እንደብቅና ቁጭ ብለን ሴታፓችን አስተካክለን እንጠብቃታለን እናንተም የትም እንዳትሄዱ ይመቻችሁ እንግዲህ ቤተሰቦቻችን ተመልሰናል ካሜራ ሴታፓችንን አስተካክለን መተናል አሁን ፍቅር ትመጣለች ከትንሽ ደቂቆች በኋላ ከዛ በኋላ በስልክ ነው ጭዊው ነው በቃ እየተደዋወልን ከማክቤዝ ጋር እዚህ ጋር መጣታለሁ የኔ እናት ማክቤዝ እዚህ ጋር ትመጣለች ከዛ እንግዲህ እዚህ ጋር የሚቀመጠው ሰው ያብዳል ነው የምላችሁ እና ሁላችሁም ይሄን ቪዲዮ ስታዩ እስከ መጨረሻው እዩት ሰብስክራይብ ማድረግ እንዳትረሱ አካውንታችንም በሰዓት እየለቀቅንበት ስላልሆነ ነው መሰለኝ ትንሽ ልክ አይደለም እና ሁላችንም ካሁን በኋላ በሰዓት እለቃለሁ እና
ቀስ በሉ እዛ ጋር የመጣች ነው እንግዲህ ጭራሽ ሴት ናት። ባለፈው ምን አስታውቅሻለሁ ምናምን ብዬ አልተመቸኝም ነበር። እግሬን ታመሜ መታ ነበረ ቤትና እያስታመመችኝ ነው ነበር። ከዛ እኔ አውቃታለሁ አይመስለኝም። ታውቂያለሽ? ግን አስታውቃቸዋለሁ ምናምን ብዬሽ ነበር። እንዴት ነሽ ግን አንቺ? በእናትሽ ደህና ነኝ ያለሁልህ። ምን አዛል ውሃ ፈልጌ እና ግሽ ተሻለ? የሮጥኩ ነው የመጣሁት ማርያምን። እና እንዴት ነሽ አንቺ? በእናትሽ ሰማያዊ ለብሰሽ ምን ነው ደበረ ወይ? እሺ መቼ ነው የምትመጣው? እኔ ለማወቅ ጓጓ። እማን ያለሽ ስሟ ማን ነው? ስሟ ማክቤዝ። እኔ ማውቃት ብቻ እንዳትል። ታውቂያታለሽ? ማክቤዝ አለች። ማውቃት አለች ጓደኛዬ። ታውቁም ኧረ እንትን አርት ላይ ምናምን ትሰራለች። ኦኬ ትቆያለች ወይስ እኛ እየበላን እንጠብቃት? ልደውልላት። ፀጉርህ እንዳለ ምንድን ነው? ምን ሆነ? ጭብረር ብሏል። አደገ? ከስተካከለው ወይ እሺ እናትሽ አይቆይሽ እኮ ብዬሽ እኮ ነው። እዛው ካፌው ጋር ነው። እሺ ያው ነይ ያው እንጂ ቀሚስ ያደረገችው ልጅ ጋር ነኝ። ያው ነይ። እሺ እሺ ከሄሊኮፕተር ላይ እኮ ታያለሽ። እኔን ሰማያዊ ለብሰሽ ዋብያለሁ። ዛሬ ዋብያለሁ። ሰላም አውቃታለሁ። ማርያምን አውቃታለሁ። ሰላም ማኩ አስታውቅሻለሁ ይላል እንዴ? ኧረ ተላቀቁ። ሰላም ልበላት እና ልታስተዋውቀኝ እንደልከው አንቺ ላስተዋውቅሽ ምናምን ይለኛል። እንታወቃለን እኮ እኔና እሷ ነበር ሰዓት ቤት መጣ ምናምን ነበር ብታይና አንቺ ቀድማ ቤት መጣች። አልነገርኩሽ? አልነገረችኝም። ከእሷ ጋር አውርተናል ግን አልነገረችኝም። ታወራለች? ታውቃለች? አዎ እሱም አለች ብዙም አይደለም። እሺ እንዴት ነሽ ግን? ደህና ናት። ተሻለ? አሁን ተሽሎኝ ምን ማድረግ ይቻላል? ውበት አለ እና እንዴት ነሽ? ምንድን ነው? ምን ይሰራል? ትንሽ ከሳቻ እንደዚህ ነው የሚመች ሳይሆን ፀሐይ ነው። በእናትሽ ፀሐይ ነው። ልክ አይደለችም። አንቺ ሰዓቱ ራሱ ማለት ነው እንዴት እንደደከመኝ አንተ ሆነብኝ የመጣሁት እንደ እኔም ብለሽ ነው እንጂ እኔ ልትታወቂ አይደጣሽ
እና ዳጊ ቺፕስ ትወጃለሽ ብዬ ቺፕስ አዝዤልሽ ነበር። እና ማኩ ስራ ምናምን እንዴት ነው? ቆንጆ ነው፣ እግዚአብሔር ይመስገን። ቆንጆ ነው። በጣም ቢዚ ሆነሻል። ድራማ እና ነው የሰራሽ ነበር እንትን ላይ ዩቲዩብ ላይ። አዎ አሪፍ ነው እሱ ነገር። ቆንጆ ነው። ጀግና ማለት ነው። አንቺ ጀግና ነሽ እናቴ። እኔ ከድሮም ሲጀምር ብዙ ስራዎች ትሰራለች ነው በጣም ይሄ እንዴት ልበልሽ፣ በቃ ስራ ላይ በጣም ጎበዝ ነው። እኔ ማደንቅላት ነገር ከማንም በላይ ደግሞ ዳጊ ያቀኛል በጣም ከማንም በላይ አንተ ታቀኛለህ። እሰኛ ነገር ነው። አሁን እንደዚህ ልንራራቅ ከድሮም ካሁን በኋላማ እንደዚህ አንራራቅ እናቴ። እንዴ ያው በጭራሽ ነው። ተጠፋፋን እንኳን በጣም ስንት ጊዜያችን። በጣም የስንት ጊዜ ጓደኛሞች ናችሁ? ያኔ ገና ሳትገባ እንትን እዚህ የምትሰራውበት ቦታ ድራማው ሳትጀምር እዛን ጊዜ ነበር። ብቻ ከአንቺ በፊት እሷን ነው የማውቃት። አይ እኛ እኮ ገና ወር ምናምን ወይ 2 ወር ማን ነሽ? ኧረ ያልፈናል። ምንድን ነበር ያለው? ያው እህትማማቾች እንደ ስለተቀራረብን ነው መሰለኝ። የሆነ እንትን ነው አጭር ጊዜ ነው የሚመስለኝ። አንቺ ጋር የሆነ ብዙ ነገር እንተዋወቃለን። የልባችንን ምናምን ስለምናወራ ቦሬ አፍሻ የሚጠጣ ነገር ምን ይሆናል? እናዛታለን። የሚጠጣ ነገር ምን ጠጫለሽ? ፍቅር ትዛዝልኛ ፍቅር እስቲ የሆነ ነገር ሂጂ እንትን በይ እስቲ። ለምን አስተናጋጅ ቀዝቃዛ ውሃ ወይ እኮ ሂጂ አስተውሻት። ቶሎ በይ ሂጂ። አንተ ምን ትፈልጋለህ? እኔ ምን ችብሱን በያት። ችብሱን አዝዣለሁ እና የሚጠጣ ነገር በቃ ውሃ በያት። ቶሎ በይ እሺ። እንዳትቆይ እሺ። በጣም ቆኛል። ቶሎ በይ። ይቅር በለኝ ፍቅርዬ፣ እኔ አንቺ ላይ እንዲህ ማድረግ አልፈልግም። በደንብ ይቀረናል። አዝሻት? አዘዝኳት። አንቺስ ምን የምትጠጪው? አይ እኔ ልሄድ ነው። የት ነው የምትሄጂው? ስልክ ተደወለልኝ። እንዴ እንግዳ አምጥቼ ነው የምትሄጂው? ኩታው እኔ አዲስ ሰው መስሎኝ ነበር። ምን ታውቃለን? አዲስ ሰው ማለት ማለቃት ሰው ያውቃታለሁ። እሷም ታውቀኛለች። እንታወቃለን። አዎ አውቃታለሁ። እኔም እኮ ስማ ትሰራለች እኮ ዩቲዩብ ላይ ምናምን እኮ አይሻለኝ ምናምን ከዳጊ ጋር ቪዲዮ ስትሰራ ይሻለኝ። ኧረ ከኔ በፊት ራሱ ትሰራለች እኮ ያኔ አላውቃት። ብዙ ነገር ላይ አለች። ቲክቶክ ላይ ምናምን ዳንስም ትደንሳለች። የምሬን እኮ ነው። እንዲሁም ልጆች አሉ ከኋላ ምናምን በዚህ መሀል ሆና ምናምን የምር አለይሻት ትሰራለች እኮ እንደዛ ምናምን ያሟል እንዴ ሰሪ የለ እንደዛ አዎ እሰራለሁ። ግን አንቺ አምሮብሻል የምር። አዎ ስማ ሽንቀጥ ነው ያልሽው። በስመ አብ ጂም ጀምረን ነገር አለ በቃ ጂም ሰራች። ኧረ እኔ አይሳካልኝም። ብዙ ጊዜ እገባለሁ። ሰራ እንደዚህ ትሆናለች። ምን ሆንኩኛው? የሚሰራ ስከስ ይስተካከል። ኧረ ልክ አይደለሽም። ወይ ጌታዬ ወፍረሻል። ወድሽ ምናምን ልክ አይደል? ሞፈር ያለው ወድሽ ምናምን ልክ አይደል? ያው እኔ ለምሳሌ የእሷን ወዲ አይሽ ወገቡ ገለጥሽ ወገቧ የምሬን እኮ ነው። ወገቧን አላይሽው ኮን ጂቪ ሰራሽ ነው። አሪፍ ላይ ነሽ። ግን አንቺ በጣም እኮ እንትን ብሎ ሰሪ ቆንጆ ነው። ኦሬዲ እንትን ሆናል አልፏል። ያ ይቅርታ ግን እንደዛ ስልሽ እንዳይደብርሽ እሺ። እኔ ወንድምነቴን ኦሬዲ ጂምን ብትገቢ በጣም ያለፋሻል ማለት ነው። ጂማ ስንቴ ያሰብኩኝ ስንቴ በጣም እንትን አለኝ። ዳንሱ አይቀንስልሽም? ትዘይል እንዴ ዳንስ ምናምን ጂም ግን እኮ ዳጊ ዳንስ ያለክ እንዴ ያሟል እንዴ ዳንስ እዛ ላይ ምናምን እኮ ትግስት ያላት ምናምን አይመስለኝም። ምን ይገ የምን ማለት ጂም በጣም ጽናት ይጠይቃል እኮ በጣም ትግስት ይፈልጋል ምናምን። አይ እኔ ጊዜ ስለሌለኝ ነው እንጂ ልጅነት አለባት። የሆነ የያዘችውን ነገር ቶሎ ትለቃለች ምናምን። እሱ ብቻ ሳይሆን ትግስትም ያላት አይመስለኝም። ግን ስለሌላ የምታወሩት ወይ ስለ
ማን ነው? ያን ትንሽ መብሰል ይቀራታል። ልጅነት አለባት። እዛ ነው ግን ሞር እንደውም እንደ እድሜው አይደለችም። እንደውም ጥሩ ታስተውላለች። እንግዲህ አዝዣታለሁ ወይ ሄዳችሁ የሆነ ነገር ማለት ትችላላችሁ። እና እንዴት ነሽ? የት አይ የሆነ ፋይል አለኝ እሷ ጋር ትቀመጥ ብዬ እኮ ነው እንጂ እንሸኛታለን። ጣፋጭ ነገር አልወድም እኮ ነው። ጣፋጭ ነገር እኮ ልጆች ናቸው እኮ ልጅ እኮ ነው። ሆፕ ምናምን እየጠጡ አይደለም ያድጉት። ያን አልጠገበችም። እሱም ፍቅርዬ ምርጥ ልጅ ናት። ታይ ስራ ላይ ምናምን አይ ልጅነቴ ሲበላ የሚደረገውን እናድርግልሽ። ታጠባጥቢያለሽ አሁን ፍቅር ምርጥ ልጅ ናት። ኧረ እኔ ጨምጥኝ አይ እኔ ዩቲዩብ ያስጀመረችኝ እሷ ናት። ታይ የምር ጥሩ ልጅ ማለት ነው አይደለም? የመለስሽላት ነው ይደብራል። አይ እንደዚህ አይደረግም እንዴ? እኔና እሷ እየተጫወትን አይደል እንዴ? እንደዚህ አንድ ልጅ አልፈልግም ማለት አፏን ታያታለሽ እንዴ? እንዴ እናንተ እኔን አፋፊን ያላችሁኝ አንዴ ማን አንቺ ለራስሽ ጥቅም አንዴ ጂም ግቢ ያለችሽ እሱ ምንም እኮ መጥፎ ነገር እኮ አልተነገረችሽም አይደል? እንዲህ ከምትዝረጠረጪ ጂም ግቢ ያለችሽ ገባሽ? እኔ ልጅ እናንተ ትሄጃለሽ ያ ቪዲዮ ትልኪልኛለሽ እኮ ና የድሮፕ አብራ ሌላ ከሆነ አሁን ከሷ ጎኝ ስለ ቪዲዮ ታወሪኛለሽ እንዴ? ወይ በፋይል ትሄጃለሽ መሰለኝ። ኧረ ችግር የለውም። አይ ነው እሱማ ግን ትንሽ ቆይተሽ እንትያለሽ ትሄጃለሽ እና እንዴት ሆነልሽ? ያ ስራ ቆንጆ ነው። እንጀምረዋለን በቃ እንትን ትጨርሽና ነው እንደምንሽ ሌላ ነገር ምናምን አያሳስብሽ። እንተጋገዛለን። እሷም ታግዝሻለች። መቼኝ አይመስለኝም። ምን ስራለሽ? ኧረ ታግዝሻለች። ዝም ብላ ነው ታያት። እኔ በቴሌግራም በፋይል ላክልህ ዳጊ። እኔ በፋይል ምንድን ነው የሚያስቸኩልሽ? አንቺ እኔ ስመጣ ነው የምትሄጂው? ቆየው አንቺ አረፈሽ። እኔም ደግሞ እየነገርኩን ነበር ጉዳይ ነበረኝ። ማርያምን እናንተ ዝናኑ እሱማ እንዝናናለን፣ ባትይንም እንዝናናለን። አይደለም አሁን ምንድን ነው የሚያቻኩልሽ? የምሄድበት ቦታ የግድ ላንተ እኮ መናገር የለብኝም እንዴ? ማን ትነግሪኝ ነው እንዴ? ይሄ ደግሞ የሚነገር ቦታ አይደለም። ምንድን ነው የምትለኝ? ያልትሽ ቦራው ያልትሽ ነው። እኔ ፋንታ ይልክፈል አራት ነው ቾኪ ዛሬ ነው ይከፍላል። እሺ የፋንታ ሂሳብ ስሚ አንድ ላይ እንሄዳለን። እኛ እንከፍለዋለን። ችግር የለም። በእውነት ችግር የለም። ተይ ኬት አመጫለሽ አንቺ ተይ። ምንድን ነው ደግሞ የት ነው የምትሄጂው? ነይ ምን ደበረሽ? ኧረ አልደበረኝም። ሰው አስተዋወቅሽ ብዬ እኮ ነው። እኔ እኮ አዲስ ሰው መስሎኝ ነው የማውቃት። የእኛ ሰው ናት እኮ የእኛ ሰው ናት እኮ። ለምን ደበረሻል? ትንሽ የደበረኝ ነው። ልክ አልኩሽ? ኧረ ልክ ነኝ። የምሬን እኮ ነው። ልክ ነኝ እንዴ? አስተናጋጅ ወጣች። ልክ ነኝ አለለው ነው። ጂሙን ግቢ አንቺ እሺ ጂሙን ግቢ የምሬን ነው። 2 ዓመት 3 ዓመት ላይ የተወሰነ ለውጥ አጣች። እንደሷም ባትሆኚ የሆነ ለውጥ ይኖራል። ከዛ ደግሞ ጣፋጭ ነገር አጣብሽ ምናምን ይሄን ነው በቃ አታለሽ ልጅ በቃ ልጅነት በቃ አለቃት በቃ በሄደችበት በቃ ጣፋጭ ነገር ይሄን አሁን 4 5 ነው የምትጠጣው በቃ ነው
እኔ እንደው በጣም ነው የምታሳዝነኝ። እንዴት አየሻት ግን ቁጭ እንዴ? ማለት ምን ልጅ ኧረ ዲስሪስፔክት ነው የምታደርጊኝ እንጂ ቁጭ በይ ነው እንዴ? አይደለም ተጫወቱ ቁጭ በይ። እኔም ስራ አይፈልግም። ሌላ ጊዜ በሰፊ ተገናኝተን እንዴ? ያው እንደዚህ ዞር በልልኝ። እንደዚህ የምትቆጪኝ ስሚ፣ ለምን ትቆጪኛለሽ? እኔ ደግሞ ላስተካክልልሽ። አንቺ ነይ ነይ አት በቃ እንዴ ካልቻታው ለምን እንደብራት አረጋኝ? እኔ አልደበረኝም። በግድ እንዲደብረኝ ፈልጋችሁ ነው? አልደበረኝም። አንቺ ደበረሽ ብዬ አልደበረሽም? ትሂድ እንዴ ወይስ አይ ትቆይም? ብትሄዱ ኖርማል። አይ ጌታን ይላል። ትቆይም ኖርማል። በቃ አንቺ ፈልግ ሂጂ። ትሂድ ስትይ እንትን እላታለሽ። ዳግም ይከፋሽ። አንቺ ምን ሆነሽ ነው? ያሞት ዞር በል ያሞት ጌታን ያልደበረኝም። እሺ ለምን ይደብርሻል እኮ እና ደበረሽ ስትልኝ እኮ ነው። ስለደበረኝ አይደለም። አንዳንድ ሰው መሰለሽ ያለውን ክፍተት ሲነገረው ትንሽ የሚይዟል። አይ ነው ያለሽ ነገር መቀበል አለብሽ እንጂ መቀበልማ አለብሽ። እንትን ማለት የለብሽም። በነገርሽ እኔ ደግሞ ልጅ ሰው ነው እውነታው ነው የሚያደርሽ እኮ እኔ ምንም አልደበረኝም። ጌታ ታስታውቂያለሽ። ካልደበረኝ ባክሽ ነው የምትይው። ታስታውቂያለሽ እኮ ወይኔ ጌታ ሆይ ሰዓት እየረፈደብኝ አይ እንደውም ቁጭ በይ ማውራት አለብን መሰለኝ አይደል? አይ በቃ ሌላ ጊዜ ለነገም እንትን ነው ሰው መጥቶ ያ አይደረግም። ዳግም ነገር ሰው መጥቶ እዚህ ጋር አይከለም። አይ እናንተ አሁን ዛሬ ተጫወቱ፣ ሌላ ጊዜ እንገናኛለን። ወይኔ ቤተሰብ ቡና ፍቺ እጠራሻለሁ። ቤት ለቤት አትሄድም። አንቺ ስላልሽ አይደለም የምንጫወተው። እሺ በቃ አይ የራሳችሁን ጊዜ አሳልፉ። እሺ አትጫወቱ ከፈለጋችሁ፣ ግን እኔ ልሂድ በቃ እንዳይደብራችሁ። ሶሪ እየደበራት ነው እና ስነ ስርዓት ያዥ። እሺ እሺ ቁጭ በይ ቁጭ በይ። እሺ አንዴ ቁጭ በይ አንዴ ቁጭ በይ። እሺ አንዴ ቁጭ በይ። እሺ አንዴ ቁጭ በይ እኮ አንዴ ቁጭ በይ። እሺ ቁጭ በይ አንዴ። እሺ አንዴ ልቀቂኝ። ቁጭ በይ እኮ ቁጭ በይ። እሺ ልቀቂኝ። እሷን ሰላም ልበል። ቻው እኮ ቁጭ በይ። የት ነው ሰላም? ቻው በይ ማርያም። ቻው በይ ጌታ ጌታ ነው ይዳል። ቁጭ በይና ስነ ስርዓት አንቺ እስቲ ዳግም ዞር በልልኝ። ወይኔ እኔ ካንተ ጋር አላወራም። አታውራኝ። ነይ ማክፋ ቻው በይ። እንዴ ቆይ አንዴ ቁጭ በይ። እኔ ሲጀምር ከመቼ ጀምሮ እኔና አንቺ ስንሰነባበት ቻው ምን ነበር እኮ ላይ ልሳምሽ ቻው ማርያም። አይ ሳምሽኝ። እሺ መሳሙን ፈልገሽ አንተ ዞር በልልኝ። ነይ ቆይ ቁጭ በይ። ማውራሽ ነገር አለ አሁን ብታይ ምን ነገርሽ ነገር አለ። ወይኔ ዳግም እያስረፈድክብኝ ነው እኮ ምን ነገርሽ ነገር አለ። ምንድን ነው እንደዚህ የሚያለዋውጥሽ? እንዴ ምን ሆነሽ ነው? ስነ ስርዓት አትይኝ። እኔ አዎ አንቺ የምሬን እኮ ስሚ፣ ይደብራል እኮ። እሺ ሰው አለ። ለምንድን እንድጮህ የምታደርገኝ? ለምን ብትጮይስ? ምንም ያጮህ ነገር አለ? ለትልቅ ሰው ቁጭ ብለን ማውራት መነጋገር አንችልም እኮ። እናንተ እንደ ትልቅ ሰው እያወራችሁ እየተጫወታችሁ ነው። እኔ ደግሞ እየረበሽኳችሁ ነው። አይ ቲንክ ስማ እየረበሽን እኮ ልሂድ። እንደዚህ አይደለም የምትሄደው ሰው ገባሽ አይደል? ስሚ ስሚ ፍቅር አንድ ጊዜ ኧረ በመድኃኒዓለም ዞር በል። ብቻውን ጥላት አትምጣ። ጌታን ያለኝ ነው። ዞር በል በመድኃኒዓለም። እስኪ እኔ እግዚአብሔርን ከመጠን በላይ አክብሬሃለሁ። በቃ እንዴት ነው የምታወራው አንተ? እንዴት ነው የሚያደርግህ? በቃ እኔ ጥላት አትምጣ። ደግሞ እሷ ሌላ ነገር ይመስላታል። ማርያም ማስረዳት ነው። እሷ አይደብራትም። አብረን ስለሆነ ካሁን በኋላ ምን ነው አረጋጋታለሁ። አንድ ላይ ዋሉ፣ አንድ ላይ ደሩ፣ አንድ ላይ የፈለጋችሁትን አድርጉ። ግን ደግሞ በቃ አንድ ጊዜ ብቻ ማለት ነው። እመቤቴን ዞር በል በጌታ ዞር በል። አልፈልግም። እሺ እመቤቴን ገብርኤል ጌታ እየዞረብኝ ዞር በል ጌታ። ምን እናት እኔ እኮ አልቻልኩም። የሆነ ሰዓት ራሱ እግዚአብሔርን አልቻልኩም። ማርያም
ዳግም በመቤት ዞር በል። አልፈሉ ጌታ ዞር በል። አልፈሉ ለምን ተንቀለሽ? አትኝ እንደዚህ አትኝ። ደባ ትደፋኛለህ። ይሆነ ሜሬሻል መስታከ ዞር በል። አላየም በቃ ማርያም ጥራት ዞር በል። አንተ ሳመኝ ጥራት ምን ታሪክ ይመጣልና ጌታን ዞር በል። በመቤቴ ፍራንክ ነው ገብርኤልን ፍራንክ አላይም። ስለማትገምጪ ማለት ነው ስለማትገምጪ ፍራንክ ላድርግሽ ብዬ ተራሱ መቤቴ ፈርታ እኔ አላረግም። ነይ ትፈልጊያለሽ? ነይ ማኪ ነይ ስሚ አንቺ እንዴት ነው ወራች ፈርታሽ ማለት ዝም በይ። ኧረ እኔ ይቅርብኝ እንደዚህ አላርግ እያለች ነበር። እንዴ ጓደኛዬ እኮ ናት። ነይ ትፈልጊያለሽ? ነይ ማኪ ነይ ሰራሽ ስራ ያት ምንም እንደማያውቅ ፈርታ ዝም በል። ፈርታ ማርያም መፍራት ምናምን ነይ ምንም እንደማያውቅ ይዛት ናት። ፈጠን ብላችሁ እኩል ነው እንድትመጡ እንፈልግ። ነይ ነግሬያታለሁ። ነይ እሱ ነው ነይ አይደለም ልቀቀኝ። እኔ አገላጋይ እንዲገባ አልፈልግም። አንቺ እኔ ደግሞ ትንሽ እንታወቃለን። እግሬ ላምጣው ጉርድን ያደርግልሽ ጉልበትሽ ያው በቃ እንዲህ እያደረገች ፍራንክ ነው። አዎ ደስ አለሽ። ተይ ስገባ ነሽ ሰላም አንተ ጌታ ወጥቻለሁ። ስለታማ ነገር ምናምን አለ እሱን አረጋግጫለሁ። በእጇም እንዳታረግሽ እንጂ በዚህ ጥፍሬ ነው የምወጋሽ። ፍቅራቸውን እየተገላለጹ ነው። በቃ እንግዲህ አንቺን ለማብሸቅ አስበን ነው ፍራንክ ስለነበረ እዛ ነው። እሱ እንዳይከፋሽ ካሜራ አስቀምጠናል። አሜት ትችያለሽ። አሁን እኔ ወደ ጊዜ እናሳልፍ ስለሆነ ቻው ሁላችሁም። አንተ ግን ቤተሰቦች ሁላችሁንም እንወዳችኋለን። የዛሬው ፕራንክ ተሳክቷል። ከልብሽ ነው አቅሻለሁ። ዞር በል እንዴት ነው ተናደሽ? አልተናደድኩም እኔ። ለማንኛውም ቤተሰቦች ማለት ነው የምትመለከታቸው ልጆች ብዬ ነገር ቪዲዮ ሰራበታለሁ። አይበቃም፣ ቪዲዮ ይበቃል። ሁላችሁንም እወዳችኋለሁ። ቻው በቃ ቻው።